በዛሬው ቪዲዮ የምናየው ደግሞ ኦልድ የሆኑ ግሩፖችን መሸጥ ፈልጋችሁ ነገር ግን ከቻታችሁ ላይ እነዛን ግሩፖች ወይም የከፈታችሁትን ግሩፖች ካጣችኋቸው እንዴት ማግኘት እንደምትችሉ በዛሬው ቪዲዮ አሳያችኋለሁ ማለት ነው። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። የከፈትናቸውን ግሩፖች እንዴት ማግኘት እንችላለን ለሚለው ቦታ አለ። እዛ ቦት ላይ የከፈታችሁትን ቻናል ይሆናል የተለያዩ ነገሮችን ማግኘት ትችላላችሁ። እና ቦቱን የምታገኙት እኔ ቴሌግራም ቻናል ላይ ነው እዚህ ጋር የምታገኙት ማለት ነው። ሊንኩ እዚህ ጋር እንደምታዩት URAve_ አድርጋችሁ ኤብ ትሉና አንድ ብላችሁ ታገኙታላችሁ ወይም እዚህ ስክሪን ላይ የምትመለከቱት ማለት ነው። ከዛም የቦት ሊንክ አስቀምጬላችኋለሁ። ዋትስ አይ ኦን ቦት ይላል። እሱን ተጭናችሁ ወደ ቦቱ ትሄዳላችሁ። መጀመሪያ ስገቡ እንደምታዩት እንደዚህ አይነት ነገር ነው የሚያሳያችሁ። ስታርት የሚል በተን ያመጣላችኋል። ስታርት የምትለውን በተን ትጫናላችሁ። እንደምታዩት 4 የሆኑ ዝርዝሮችን ያመጣላችኋል። ሊስት ቻናል ዌር አይ አም አን አድሚን ይላል። አድሚን የሆናችሁበትን ቻናል ያዘረዝርላችኋል። የመጀመሪያውን ከነካችሁት ማለት ነው። የሁለተኛውን ከነካችሁት ደግሞ ሊስት ፎር ግሩፕ ቻት ዊል አይ አም አን አድሚን ይላል። አድሚን የሆናችሁበትን ግሩፕ ነው የሚያመጣላችሁ እዚህ ጋር ደግሞ እና ደግሞ ሶስተኛው ኦፕሽን ደግሞ ሊስት ኦፍ ማይ ቻናላችሁን ነው እዚህ ጋር ደግሞ የእናንተን የሆነው ነው። እነዛ ከላይ ያሉት አድሚን የሆናችሁበትን ግሩፕ እና ቻናል ነው የሚያመጣላችሁ። እዚህ ጋር ደግሞ የእናንተን ቻናል ነው የሚዘረዝርላችሁ ማለት ነው። የመጨረሻው ደግሞ ሊስት ኦፍ ማይ ግሩፕ ቻት ይላል። ይህን ደግሞ የራሳችሁን ግሩፕ ቻት ነው የሚዘረዝርላችሁ። እሺ ከመጀመሪያው ጀምረን ነው። እሺ የመጀመሪያውን ስነኩት እንደምታዩት እዚህ ጋር አድሚን የሆንኩባቸው የኔ ቻናሎች ናቸው ማለት ነው እዚህ ላይ ማለት ነው። የሁለተኛው ደግሞ አድሚን የሆንኩባቸው ግሩፖች ናቸው እነዚህ ከላይ የምታዩቸው እና ደግሞ ቻናሎቼንም እንደዚህ ዘረዝራቸዋል። እና ደግሞ እናንተ የምትፈልጉት ግሩፕ ነው ሊስት ፎር ማይ ግሩፕ ቻት የሚለውን ትጫናላችሁ። እንደምታዩት እኔ ወደ ብዙ ናቸው 1 2 3 4 ወደ 8 ምናምን የሚሆኑ ወደ 7 ወደ 8 የሚሆኑ ግሩፖች አሉኝ። በቅርብ ጊዜ የተከፈቱ ስለሆኑ ናቸው እነዚህን ያልሸጥኳቸው። እናንተ ግን በ2017 በ2018 በፈረንጆቹ ማለት ነው እነሱ እንደዚህ አይነት ግሩፖች ከሆኑ መሸጥ ትችላላችሁ ማለት ነው። እና እንዴት ነው ማገኛቸው እዚህ ጋር ከነከው በኋላ ለሚለው አሁን ለምሳሌ የክላስ የከፈትኩትን እዚህ ጋር ቴንጄ የሚል አለ። እሱን ስነኩት ሴንድ የሚል አለ። እሱን ትጫናላችሁ። ከዛም እንደምታዩት ከስር ያመጣላችኋል። ከዛ ቴንጄ ወይም የቻናላችሁን ስም አይነት ነገር ያሳያችኋል ከስር ያመጣላችኋል ማለት ነው። እሱን ትጫናላችሁ። እሱን ስትጫኑ እንደምታዩት የቻናላችሁን እንትን ያመጣላችኋል። ጀስት የሆነ ቴክስት ነገር መጻፍ ነው። ሃይ ነገር ስጽፉ ቀጥታ ወደ ምንድናችሁ ያመጣላችኋል? ፊት ለፊት ያመጣላችኋል ማለት ነው። እንደምታዩት ጀስት ነበረ እንዳትሉ እንኳን ሌላ ግሩፕ አምጥቼ ላሳያችሁ። እሺ ከዛ ሊስት ፎር ማይ ግሩፕ 11 አይ ያለው ደግሞ ያለውን ግሩፕ ይኸው 11 አይ። ከዛ በኋላ 11 አይ የምትለውና ካለው ጀስት ሃይ ነገር ከዛ ፊት ለፊት ያመጣል ማለት ነው። እንደምታዩት ግሩፓችሁን እንደዚህ ያገኛችሁት ማለት ነው። ቪዲዮ እንደተመቻችሁ አልጠራጠርም። ላይክ እና ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ፒስ